ጽምዶ ፖሊሲ ነው። የደብረጽዮን ቲፒኤልኤፍ ፖሊሲ ነው። ህዝብ ለህዝብ ምናምን የሚል ሽፋን ቢሰጠውም ከሻዕቢያ ጋር አብረን የፈለግነው እናደርጋለን የሚል ፖሊሲ ነው። ይህንን ፖሊሲ አንቀበልም ነው ያላቸው። ደቡባዊ ዞን እንደ ዞን ይሄ ራያ በሙሉ ደጋውም ቆላውም እናንተ ባመጣችሁት ምስለኔ አንስተዳደርም ብሏቸዋል። እምቢ ብሏል። ሚሊሻውም ፖሊሱም አስተዳደሩም በረሃን ወጥቶ ያለው ደቡብ ምብራቅ የሚባለው ይሄ ወጀራት፣ አድጉደም፣ ሔዋነ፣ ሀገረ ሰላም በሙሉ እንደዛ አይነት ሴም ቲንግ እምቢ ነው ያላቸው ያለው። መቀሌ ሁሉም ከተማዎች ላይ ወረቀት እየተበተነ እየተጻፈ ነው የሚውለው። ትግራይ ውስጥ ያሉት ወጣቶች በዩቲዩብም ይሁን በቲክቶክ ወይ የሚናገሩት ነገር በጣም እንትን ነው። በጣም በድፍረት ህይወታቸውን አስይዘው የሚመጣብን ነገር ይምጣብን ብለው እየታገሉ ነው ያሉት። ይሄ ትልቁ መንገዳችን ነው ብለን ነው የምናስበው። በዚህ መንገድ አቅማቸውን እንትናደርጋለን ብለን ነው የምናስበው።